እሺ እንዴት ናችሁ? ሁሉ አማን መስገነው አለን። ዛሬ ለፋኖ መልእክት አለኝ። ወንድማዊ መከር ማለት ነው። you are smart people በጣም ነው ማደንቃችሁ። አነሳሳችሁ ትክክል ነው። የሁላችንም ድጋፍ ነው። አነሳሳችን ልበል ትክክል ነው። ስህተት የለውም። 100% ትክክል ነው። ነገር ግን አካሄዱም ነገሮች እየረዘሙ ነው። አመታቶች እየጨመሩ ነው። ብዙ ነገሮች እየተለዋወጡ ነው። እና አሁን ልላችሁ የፈለኩት ነገር ምንድነው? ነገሮች በረዘሙ ቁጥር ብዙ ነገሮች እየተለዋወጡ ይሄዳሉ። ያው እናንተ ጋርም አንዳንድ ነገር ጥሩ ነው፣ አካሄዱ ጥሩ ነው። አሁን ባለፈው ድሮን ምናምን ያላችሁት የተሰራው ነገር ምናልባት ላልገባው ሰው እንትን ሊል ይችላል። ግን ያው ዝም ብሎ ድሮኑን አይተናል። ድሮኑ አክቹአሊ በምስል ላይ ማየት ይቻላል። ኦኬ በስዕሉ ላይ እንደምናየው ከሆነ በመጀመሪያ ደረጃ የመሳይ መኮንን የተጋነነ ነገር ይበዛዋል። ድሮኗን ደግሞ አስተውሎ ላየው ሰው ጀስት ፌክ ነው። ሙሉ ላውንቸር ጥይት እንዲቀጣጠል ተደርጎ ራሳችሁ ላይ ሊፈነዳ ይችላል። ምክንያቱም ድሮኑ የሚያሳየው ድሮኑ ከፊት ለፊት በማስኪንግ ቴፕ ታስሯል። ደግሞ የተጠቀማችሁት ጊዜ ሰጪ ክር ነው። ጀስት ኤኒ ታይም ሊፈነዳ ይችላል እዛው፣ ወይም ደቂቃው አይታወቅም። ያ እንትን ያልሆነ ነው። ድሮኑ ደግሞ የሚሰራ ከሆነ እዛው ልጁ እጅ ላይ ያለ መብረር አትሊስት ሞተሩ ማስነሳትና እንዲሽከረከር ማድረግ ይቻላል። እና ድሮኗ ምን ሆናለች? በኬብል ታይ በዛ በጠንካራ ገመድ ታስሯል ከላይና ከታች። አጥፍቶ ጠፊ ነው ወይስ ዝም ብሎ ከላይ የበረረ የሚለቅ ድሮን ነው? እዚህ ላይ እንደሚያመለክተው ከሆነ አጥፍቶ ጠፊ ነው የሚመስለው። ነገር ግን ይህ አጥፍቶ ጠፊ ድሮን ቢሆንም እንደዛ ተጠፍሮ ታስሮ ሊለቅ አይችልም። ግን መሬት ላይ ደግሞ ያሳያችሁት ቪዲዮ it is fake 100% ፌክ ነው። ለማንኛውም ልላችሁ የፈለኩት ምንድን ነው? ባለፈው ያሳያችሁት እናንተ ምስሉ ላይ ያሳያችሁት ድሮን ወገቡ ላይ ታሰረ ነው፣ በወፍራም በማይበጠስ ነገር። እንዴት ነው ክሊፑ ሊላቀቅ የሚችለው? ስለዚህ ያ እናንተ የሰራችሁት እንደ አጥፍቶ ጠፊ ነው። አስነስታችሁ እንኳን ሞተሩ በአየር ላይ አንሳፋችሁ ቤት ስለሆነ ነው፣ አሁን ማይነስ ቦታ ስለሆነ ነው። አንዷ ተርባይን እንትን ብላለች። አንዳንዴ ይሰራል፣ አንዳንዴ አይሰራም። እና ታስሮ እንዴት ነው ሰልፍ ዲስትሮይ ነው ወይም አጥፍቶ ጠፊ የሰራችሁት? ኦኬ ያ ሆነ። በቪዲዮ ላይ ክሊፑ ላይ ደግሞ የታየው ጥይቱ ከድሮን ላይ ሳይሆን ጥይቱ ሲለቀቅ ነው። ያ ኖርማል ድሮን አጥፍቶ ጠፊ ሳይሆን ራሱ ሪሊዝ የሚያደርግ የሚለቅ ነው። ግን እናንተ የተሰራው ያው በፋኖ በመሳይ እንትን ነው የሆነ ኤአይ ነው። ምድር ላይ ያሉት ወታደሮች ቀረብ አድርጋችሁ ታዩት የኢትዮጵያ ወታደር ማይ አይመስልም። የኤአይ ምስል ነው ያ። በርግጥ የኢትዮጵያ ሰራዊትን ለማደናገር የተሰራ እንትን ነው፣ የመሳይ ኤግዛጀሬሽን ነው። የእናንተ ስራ ጥሩ ነው። እኔ የእናንተ ጎን ግን አሁን እያካሄዳችሁ ያላችሁት ፕሮፓጋንዳ፣ የመሳይ ፕሮፓጋንዳ የሚያዋጣ አይመስለኝም። ያስበላችኋል። ጥንቃቄ አድርጉ። ይሄ ለማንኛውም ምንድን ነው የመሳይ ፕሮፓጋንዳ ኦቨር ነው። በመጀመሪያ ደረጃ ብራዘር ቨርሰስ ብራዘር ነው፣ የገዛ ወንድምህ። እኔ አንድ ነገር ልንገራችሁ፣ ጊዜያት እየተቆጠረ ነው፣ አመታት እየሄዱ ነው። ክልሉ ከሚገባው በታች እሺ፣ ክልሉ ምን ችግር የለም። እናንተ ዋጋ እየከፈላችሁ ነው። እየተለማመዳችሁ ስትመጡ እኮ ከበስተጀርባ ትታችሁት የመጣችሁት ህብረተሰብና ከኋላ ትታችሁ የመጣችሁትን ስራ እንደገና መስራት አትፈልጉም። በቃ
ምክንያቱም ኦሬዲ ከሁሉም ነገር ወጣችኋል። ወይ ከቴክኖሎጂ አልሆናችሁ ወይ ሰው እንደ ልብ እንደ ወደ በፊቱ ህይወቱ ተመልሶ ስራውን እንዳይሰራ ያደረጋችሁት ነው። እኔ አንድ ነገር ለመከራችሁ በወንድማዊነት መሳሪያው እጃችሁ ላይ ቆይ። ምክንያቱም አጠገባችሁ ወያኔ የምትባለው እርጉም አለች። ስለዚህ ኤኒ ታይም ሊበላችሁ ይችላል። ወያኔ ከእንግዲህ ከመጣ ሌላውን እኮ አይደለም አማራን ነው ቀድሞ የሚያጠፋው። ልንገራችሁ ደብረጽዮን ሌላ ቪዲዮ ላይ ሰርቻለሁ። ደብረጽዮን አማራን መጀመሪያ ወያኔ አማራን ነው ማጥፋት የምትፈልገው። ሌላ ህብረተሰብ ችግር የለውም። እኔው ግን ምንድነው ዋጋ እየተከፈለ ነው። ክልሉ ወደ ኋላ እየቀረ መማር ያለባቸው ትምህርት ቤቶች ሁሉ ነገር ወደ ኋላ። አሁን እኮ 4ኛ ዓመት ሊመጣ ነው። አንድ ሰው ሊመረቅ ነው ማለት ነው በዲግሪ። የት ነው ያላችሁት? አሁን እምላችሁ ምንድነው እባካችሁ የተማረ ሰው ይሄ ዝም ብሎ ፓርላማ አሁንም ፈርጥጦ የሚወጣ እሱ አያስፈልግም። እንደዛ አይነት ሰው አንድ ሰው የዶክተሬት ዶክተር ሆኖ የዶክተር ስም ስለያዘ ሁሉ ነገር ያቃል ማለት አይደለም። ጥሩ ነው፣ ግን ፓርላማ ላይ የሚያስፈልገው ስሙን ሳይሆን የምንፈልገው እኛ ጥሩ ተናግሮ ህዝቡን ማሳመን የሚችል ጥሩ ተናጋሪ ነው በአሁኑ ሰዓት የሚያስፈልገው። አባቴ ክላሽ ያዋጣም ይችላል ላያዋጣም ይችላል፣ ግን በዚህ ዘመን በዚህ ሰዓት ያዋጣል ብዬ አላስብም። አብይ ይተኩሶ ነው አይደለም፣ ከውስጣቸው ወጥቶ ነው አፍርድሜ አብልቷቸው ይወጣው። he is very smart እንገራችሁ። መሳይ አብይን የሚጠሉትን ሰዎች ነው እየመለመለ የሚያመጣው። እናንተ ምናልባት የሱም ብቻ ይሆናል የምትሰሙት፣ ከነገር ሁሉ እየራቃችሁ የሱም ብቻ የምትሰሙ ከሆነ እናንተም ሰው ስትገሉ ይህም ሰራዊት በአሁኑ ሰዓት እጅግ የሰለጠነ የታጠቀ ሰራዊት ነው። ግን ፋኖ ላይ ለፋኖ አይደለም የታጠቀው፣ አገር ለመጠበቅ ነው። በነገራችን ላይ የብርሃኑ ጁላ እንትን ወታደር የብልጽግና ወታደር የምትሉት እንደዛ አይደለም፣ እንደምታስቡት አይደለም። ምናልባት ካላችሁ የተወሰነ ወይ 1 2 ወይ 3 የፋኖ አባላት ወይም የፋኖ ደጋፊዎች ልትሰሙ ትችላላችሁ። አያዋጣም። ልንገራችሁ፣ ህዝቡ እኮ ኢትዮጵያ ውስጥ እኮ አማራው እኮ ስቲስ ቱ ማች ከምታስቡት በላይ ነው። በቁጥር ከምታስቡት በላይ ነው። ነገር ግን አሁን ምንድነው ካለው የአማራ ህዝብ ብዛት አንፃር አባቴ ብዙ ነገር እንትን ማለት ይችላል። ብዙ ነገር እድገት ለውጥ ማምጣት ይቻላል ያለ መሳሪያ እጃችሁ ላይ ምን ጊዜ የሚኖር። እኔ ህወሓት መሳሪያ እስካልፈታ ድረስ ፋኖ የአማራ ታጣቂ ፋኖ ትጥቅ ይፍታ ብዬ አንተራለን አሮን ቲንክሶ መንግስት ጋር ስተት አለ በሚገባ አለ። የፋኖ አመጣጥ መሰራረት ፋኖ እንትን አይደለም። ፋኖ እኮ እናቃለን ሆን ብሎ በቃ ጀስት መንግስትን ጠልቶ አይደለም። ሁሉም ያብይ ደጋፊ ነበር እኮ ሲነሳ። it is true ፋክቱ ለምን አንነጋገር? መጨረሻ ላይ ነው ነገሮች ሁሉ እየተቀየሩ ምክንያቱም አስታውሳለሁ ወያኔ እስከ ሸዋሮቢት የደረሰች ጊዜ ምንድነው የተባለው? ይኸው ምክንያቱም ወሎን አፈርድም ያብልተው ኮምቦልቻ ምናምን ገብተው ደሴ ሲዘርፉ እንደፈለጉ ሲያደርጉ ምንም መሳሪያ የሌላቸው ልጆች ናቸው ባዶ ትራክ ላይ እየተጫኑ እየዘለሉ ኖ አንተ ተመለስ አሁን አታስፈልግም መሳሪያ ስትይዝ በሚቀጥለው ዙር ትመጣለህ እየተባለ እኮ የተመለሰ ሰው ነው። we know that ይሄንን ማያውቅ ሰው የለም። አሁን ምንድነው መጨረሻ ላይ ያው እና አቦይ ስብሃት ሲፈቱ ከውጭ የመጡት ሰዎቹ እየደነበሩ ነው ይሉት እንዴ ምን እያደረገ ነው አብይ? እውነት ነው የሁሉም ጥያቄ ነው። አቦይ ስብሃት ማለት ገዳይ ጨፍጫፊ ነው። ኤርትራን በግልጽ እንደገነጠለ የተናገረ ሰው ነው የሱና ቤተሰቡ። በነገራችን ላይ የትግራይ ህዝብ ማለት እና የወያኔ ወይም እነ አቦይ ስብሃት ቤተሰብ አርኖት ተሰ ምንም ያገናኛቸው ነገር የለም። አቦይ ስብሃት መለስ ዜና የነሱ ቤተሰቦች ጀስት ትግራይን የምትባል አይደል ልክ እንደነ ሌሴቶ እንደነ ስዋዚላንድ ወይም እንደ ኤርትራ ምን ልበላችሁ የግል ኤርትራ እኮ የህዝቡ አይደለች። የህዝቡ ቢሆን ህዝቡ ተሰዶ ይወጣል እንደ ሁሉ የግል ናት። አያችሁ የግል ናት። በቃ ኤርትራ
አሁን ስዋዚላንድ ብትሄድ ኦኬ ለምሳሌ ሌሴቶ በሳውዝ አፍሪካ ውስጥ ሴንትራል ላይ ናት ያለችው ትንሽ ሀገር። ለምንድን ነው እንደዛ ያደረጉት? ነጮች ትሪክ ነው አባቴ። ይኸውልህ ምንም የለውም። የሌሴቶ ህዝብ በሙሉ ሳውዝ አፍሪካ ላይ ያለ ስራው የሚሰራው ግን ከሚያገኛት ደሞዝ ላይ ወደ ሀገሩ ይልካል ለመንግስት። አያችሁ እዚህም ቀረጥ ከፍላል እዛም ይከፍላል። ስለ መንግስት ሰራተኞች ማወራት። በግል ደግሞ ያሉ ሰዎች በግል ይልካሉ። መስት ነው ገባ? ይኸውልህ ነጮች እንደዚህ ነው በማይንዳችን የሚጫወቱት። ሲጀመር ለምንድን ነው ያቺን ሀገር ለምን ገነጠሏት? ምንድነው ያንን ለወደፊቱ የሆነ ነገር ከተፈጠረ እናችን መጀመሪያ ኮንትሮል ያደርጉት። ግን አሁን ለነገሩ እነሱ ተጠራገው ከሳውዝ አፍሪካ እኮ ከያለበት ወደ ጥግ ሄደዋል። ወደ ኬፕ ታውን ማለት እየተሰባሰቡ ያላቸው ሰዎች የሌላቸው ናቸው። ተበታትነው በየሰፈሩ ያሉት ሰፈር እንዳለ የነበረበት ነጭ ግን አሁን እየሸጡ ወጥተው ወደ አንድ አካባቢ ወደ ኢስተርን ኬፕ ዌስተርን ኬፕ እየተሰባሰቡ ነው። ያ ምንድነው ማይንድ ጌም ነው ገባ? እና ልላችሁ የፈለኩት ምንድነው የኛን መከፋፈል በጣም የሚፈልጉ ሰዎች አሉ። አሁን ቢስማርቱ መሳሪያ እጃችሁ ላይ ነው። ግን ይጠቅማል ይበጀናል የምትሉትን ሰው ሌላ ከምትገሉ ምን ከምትሉ ወደ ሰላም ብትመጡ ትልቁ አማራጭ ነው ብዬ ነው የማስበው። በቃ ሰላም ነው። ምክንያቱም ሰላም ብቻ አይደለም ወደ ስምምነት መደረስ አለበት። አማራ እየተጨፈጨፈ ነው። ለኛም ያልገባን ነገር ነው። ይሄ ተዘበራረቀ ነገር ነው መሳይ። አሁን ባለፈው እንትን ሲል ቪዲዮ ላይ ሰራላችኋለሁ። ጎጃም፣ ጎንደር፣ ወሎ፣ ሸዋ አንድ አማራ ምን ማለት ነው? ጽንፈኝነት አይደለም። አማራ ሌላውስ ኢትዮጵያ ውስጥ ያለው ድንጋይ ብትወረውር ወደ ደቡብ ብትወረውር አንድ ወይ ሀዲያ ወይ ከምባታ ወይ አንድ አማራ ነው የሚመጣው። ይሄን ማወቅ አለባችሁ። ሲዳሞን ብትወረውር እንደዛ አማራ የሌለበት ቦታ የለም። ፖፑሌሽን ከኢትዮጵያ ህዝብ እኩል ነው ብዬ አስባለሁ። ኢትዮጵያ ህዝብ 130 ሚሊዮን ከሆነ believe it or not አማራ ወደ 50 ሚሊዮን ወይ 55 ሚሊዮን ይደርሳል። አየህ በድምጽ ምርጫ እኔ አልወዳደርም እያሉ የሚሉ ሰዎች አማራን የሚጠቅሙ ሰዎች አይደሉም። አባቴ አሁን ለምሳሌ አንዳንድ የቲክቶከሮች እንትን እንበላ ወለቴን ነው ብላችሁ ቲክቶከር አሁን ለምሳሌ አንዳንድ አሁን ሞጣን ለምሳሌ he is smart person ምን እንደሚደረግ አማራ ላይ ምን እንደሚደርስ በደንብ ጠንቅቆ የሚያውቅ ልጅ ነው። ጠንቅቆ ያውቃል። ግን ቲክቶከር ፖለቲከኛ መሆን ይችላል። he is smart በቃ ለአማራ ምን እንደሚጠቅም ምን እንደሚበጅ ያውቃል። መሳሪያ እጃችሁ ላይ ያለው መሳሪያ አውርዱ የሚላችሁ ሰው እኔ እንጃ። በቃ ባለፈው የሆነ እንትን ተፈጥሯል። ወያኔዎች መሳሪያ አስረክቡ ተብለው አስረክበናል ብለው መሬት ውስጥ እንደተቀበረ ነው ያለው። ያ መንግስት ህዝቡን ዋሽቷል። አለም በደንብ አድርጎ ዋሽቷል መንግስት። we know that so አሁን የሚጠቅመው ለአማራ ምንድነው? ወደ ሰላም መደራደር። እንደራደረው በምንድነው? እነሱ ነጥቦች አድርጎ እነዛ ነጥቦች ላይ ነው መደራደር። ምርጫው ኦሬዲ እየደረሰ ነው። እውነቴን ነው የምላችሁ። ምርጫ ቢመረጥ ኦኬ። አሁን ለምሳሌ ምርጫ በርግጥ አሁን ቢመረጥ አብይ ነው የሚመረጠው፣ ምክንያቱም እየሰራ ያለ ሰው ነው። እናንተ እኮ ኦሬዲ ጊዜን አስቆጠራችሁ። ይሄ ምክር ማለት መቃወም ማለት አይደለም። እኔ ለአማራ በድጋሚ መጀመሪያ አነሳት ምን ሆኖ ነው አብይ? እውነቴን ነው። በአንድ ወቅት እሱ ከተናገረው ነገር ራሱ በአንድ ወቅት ቤተ መንግስት ገና እንደገባ ዙሪያውን ያሉት የወያኔ ታጣቂዎች ነበሩ። ግን ምንም የተናገረው ነገር የለም። ብዙ ያሳለፋቸው ነገሮች አሉ። ምን ይታወቃል? አሁን አማራን ለመጉዳት ሆን ብሎ ያደረገ ነው ብላችሁ ታስባላችሁ? እሱን በምርጫ መጣል ይቻላል። ግን ክልሉም አስተማሪው ትምህርት ቤትም ሁሉም የመንግስት ሰራተኛው ሰፈር ከሚቸገር ምንትን ከሚል ያዙ በሚያስፈልግ ነገር ላይ መወያየቱ ጠቅማለሁ ብዬ አስባለሁ። ፕሮፓጋንዳን
አሁን ልደቱ አያሌው ለአማራ አዝኖ ነው መግለጫ ኤሌክትሮኒክስ ሰሞኑን ያወጣው ኤሌክትሮኒክስ ስብሰባ ብሎ ሰልፍ ብሎ ያወጣው ዊ ኖ እስቲ ይዋቸው እስኪ መሳይ ጋር የሚቀርቡትን በአጠቃላይ ሰዎች ለአማራ የሚጠቅሙ አይደሉ ፋኖን የማይጠቅሙ ለጊዜው ከዚህ እየተዋጣ ምናምን ነገር እንትን ሊል ይችላል ይላካል ምን ይላል አይጠቅማችሁም ይወላችሁ ትምህርት ቤቱ የሚከፈት ጂኒስ የሆኑ ሰዎች ምርጥ ሰዎች መማር የሚገባቸው ሰዎች እዛው ጦር ሜዳ ናቸው አንድ ቀን ደግሞ ሊሞቱ ይችላሉ ብዙ ሰዎች እናጣለን ክልሉ አፈር ድሜ እየበላ ነው የሚሄደው እና ንጹህ ኢትዮጵያውያኖች ናቸው እንደ ወያኔ እኔ እነ ደብረጽዮን በኢትዮጵያ ክልል ስላሉ እንጂ የኢትዮጵያነት ምን ነገር የሌላቸው እንከፎች ናቸው ግልጽ ነው ምን መደባበቅ አስፈልግም ሸኔ ነው ያኔ ሽንታም ነው ተወደዛ እና ወደ ስምምነት ብትመጡ ይወላችሁ ብትስማሙ ወናቴን ነው ማለት እነ ግብጽ የሚፎክሩት ያቆማሉ እናንተን እንደምንም ብለው ባንዳ ንጹህ ባንዳ እንድትሆኑ የሚያደርጓቸው ሻቢያ አሁን ኤርትራ ለኢትዮጵያ አዝኖ ይመስላችኋል ኢትዮጵያን ማፈራረስ ነው የሚፈልጉት ከዛስ መጀመሪያ አማራ ነው የሚያጠፉት ሁሉ ያለው እድል ምንድነው ከአብይ ጋር አንድ መሆን መስማማት በሚያስፈልገው ነገር እኔ ብልጽግናን ደግፉ ምናምን አይደለም እኔ በአካልም ተገኝቼ ላወራችሁ እችላለሁ የሚጠቅመው አንድ መሆን ነው ክልሉን ወደ ነበረበት ቦታ መመለስ ግብርና ወይም ሰራተኞች ሰዎች እንዲሰሩ ማድረግ ኦፊሶች ክፍት ይሁኑ መንገዱ ክፍት ይሁን ይሄ አሁን ወደ ኋላ እየቀራችሁ ነው እንዴ አሁን እስቲ መሳይን እስቲ ዝም ብላችሁ ከሰማችሁት ስለ አዲስ አበባ ይሄው አገር ሁሉ ዓለም የሆነ ቪዲዮ አሳያችኋለሁ ከአፍሪካ ውስጥ ከ10 ተብሎ እንዴት እንደሚዘገቡት እናንተ በቪዲዮ አሳያችኋለሁ እዚህ ኢትዮጵያ እዛ ደረጃ ላይ ደርሳለች አያችሁ ክልሉ ሁሉ እያደገ ያለው እና ወንድማይ መከር ነው እባካችሁ መሳሪያ ይቅር መሳሪያ እጃችሁ ላይ ቆይ እኔ መሳሪያ አስረክቡ አለልም ወያኔ እስካፍንጫው ታጥቆ ለነገሩ ወያኔ እኮ በቂ መሳሪያ ቢኖራት አይተኙም ምክንያቱም አሁን ፋኖ ነው እናንተን ነው የሚጠብቁት እናንተ ገባ ብላችሁ ትርምስ ብትፈጥሩ በመሃል አቋራጭ ገብተው እነሱ ናቸው በነገራችን ላይ አሁንም ደግሜ ያለው ወያኔ አሰብ ወደብን ድንገራችን ላይ የመለስን ራዕይ ብላ አስቀመጠችው አዜብ መለስ ከሞተ በኋላ አንድም ሳይቀነስ ሳይበረስ ሳይደለዝ ያለችው መልእክት ያስተላለፈችው ለደብረጽዮን ነው ደብረጽዮን የአዜብ መስፍን ተላላኪ ነው ተልኮ ነው የሚያስፈጽመው ደብረጽዮን በሆነ አጋጣሚ እንትን ቢል ነገር ሁሉ እኮ ያበቃል ስለዚህ እነሱ ደግሞ የሚፈልጉት ያንን የሚያስፈጽመው ድንገራችሁ ለወልቃይትና ለራያ አይደለም ከአሰብ ጀምሮ እስከ ቤኒሻንጉል ድረስ አባይን ግድብ አልፎ እስከ ኤሊባቡር ድረስ ነው መለስ ለራሱ ብሎ ያስቀመጠው ለራሱ ቤተሰብ ለምን ፋብሪካዎች ሁሉ ተነቅለው ወደዛ ሄዱት ታላቂቷ ትግራይ ለመስራት ያ ነገር ቅዠት ሆኗል ምክንያቱም በግላቸው ዘርፈው ነው የሸሹት በአንድ ወቅት አቦይ ስብሐት ሲጠይቅ ምንድነው ያለው እኛ ትግራይን እንጂ ኢትዮጵያን አናስተዳድርም እኮ ብሏል ዛሬ ስንት እንደዚህ አይነት ሰዎች ናቸው ስለዚህ እናንተ ሰከን በሉ ግዴላችሁ መሳይ ይሄን ያልተማረከ ይሄን ያልተገደለ ይሄን ያልወጣ ይሄን ምናምን ነገር የሚሉት ጆካ ነው ባዶ ምንም የኢትዮጵያ ሰራዊት እውነቴን ነው ሰራዊት መሆን የምትፈልጉ ሰዎች በሰራዊት መታቀፍ አየር ኃይልን መሰልጠን ሁሉ ነገር ኦፕን ነው አሁን ሰዓት ኦፕን ነው ይሄ ነው ጊዜ አይሄድባችሁ እና ሌላ ደግሞ ሰልፍ ምናምን ሲኖር አይታችሁ ከሆነ ሞስት አክራሪ ወያኔዎች እና የሻቢያ ደጋፊዎች አዲስ አበባ ውስጥ በተለይ ደግሞ ናዝሬት የተለያዩ ኢትዮጵያ ውስጥ ተወልደው ያደጉ የሻቢያና የወያኔ ልጆች አንድ አይነት ስራ ነው የሚሰሩት ይናበባሉ ብዙ አማርኛ ተናጋሪዎች ናቸው መሀል ሀገር ነው ተወልደው ያደጉት ግን የኢትዮጵያ መፈራረስ በጣም ይፈልጋሉ
ከፊት ለፊት አረንጓዴ ቢጫ ቀይን ባንዲራ ይዘው አንድ አማራ አባቴ አንድ አማራ ብለው አያችሁ። ባክግራውንዳቸው እኮ ሌላ ግን ያው በኢትዮጵያ እንደተደባላልቁ በቃ ቲሸርት እንደነሱ ደግሞ ድምቅምቅ ዲኮሬት ሆኖ ነው የሚመጡት። እዚህ ላይ አረንጓዴ ቢጫ እዚህ ላይ አድርጎ ምናምን ነገር ስም አልጠራለህም፣ እያንዳንዱ አልጠራላችሁ። ሻቢያ አክራሪ ሻቢያ ኃይለኛ ስራ እየሰሩ ያሉ በሰልፍ ላይ ከፊት ለፊት ይመጣሉ። አረንጓዴ ቢጫ አብይ ይሁዳም አብይ ምናምን ነገር ጆካ ነው የሚፈጥሩት። አባቴ ውሸት ነው። እንቅ አድርገህ አንተ ምናምን ነገር ኢቨን እንኳን ቴስት በታደርገው እልም ያለ ሻቢያ ከፊት ለፊት ያሉትን በቁጥር በስም እናወጣለን። የጎጃም ልጅ አለ፣ የጎንደር ልጅ አለ፣ የሸዋ የወሎ ልጅ አለ አይደሉም። የመሳይ ደጋፊዎች በአጠቃላይ ሙሉ ኤርትራ ነው ማለት ይችላል። እንደውም ወያኔ ደግሞ እንደውም አንተና አይደግፍም፣ መሳይን አይደግፍም። በሙሉ ሻቢያዎች ሻቢያ ቅልጥ ያሉ ሻቢያዎች የመሳይ መኮንን ደጋፊዎች አስባችሁታ እንዲህ ነው የሚበሏቸው። ዶኔት ያደርጋሉ። አንዳንድ ነገር ያው ይሄ በቋሚነት የምትመዘገበው ነገር አለ አለም ዩቲዩብ ላይ በአማርኛ ስም ያው አማርኛ ስም ስለ ነገሩ የነሱም አማርኛ ስም ነው፣ ግን ይሄ ጎይቶ ምናምን ነገር የሚሉትን አይጠቀሙትም። ትግርኛ ስምን አይጠቀሙትም። የሚጠቀሙት ግን ንጹህ የኢትዮጵያ አማርኛ ወይ የኦሮሞንም ስም አይጠቀሙም። ሞስት የአማራን ስም ነው በአሁኑ ሰዓት እየተጠቀሙ ያሉት እነሱ ናቸው። ዶኔት ያደርጋሉ፣ እሱ ደግሞ ይሰራልሃል። በቃ ይሄን ያህል እንደዚህ ሆነ ኤግዛጀሬሽን አያስፈልግም። ጊዜው ሄዷል። አስቡበት ነው። የመሳይ ፕሮፓጋንዳ ዜሮ ነው። እውነቴን ነው የምላችሁ። እውነቱን ተናገር ካላችሁ 80% የመሳይ ፕሮፓጋንዳ ነው ትግላችሁ። ኦኬ እናንተ ግድ መጣል አለብን ምናምን የምትሉ ከሆነ ዋጋ አስከፍላል። እኔ እንደመለስ ዜናዊ መንገዱን ጨርቅ ያግላችሁ አልልም። ምክንያቱም ይሄ ኢትዮጵያዊነት የሚሰማው ሰው እንደዚህ አይልም። መንገዱን ጨርቅ ያርግላችሁ ምናምን ነው መሞት የለባችሁ ነው። ሰላም ነው መስፈን ያለበት። አማራ ፖፑሌሽን ኢትዮጵያ ውስጥ ከግማሽ በላይ ነው። 50 ሚሊዮን አባቴ ያልፋል። ጥሩ ሰዎች እኮ ተመርጠው መነሳት ይችላሉ በቀላሉ። ምክንያቱም በአሁኑ ሰዓት ህዝቡ እነ ወያኔ ጊዜ ምናምን ነው ከበለጥ ከአብይ እውነቴን ነው ማለት አብይ የሚከራከር አይመስልም እና ሌላ ትሪክ ይፈጥራል ምናምን አዶንቲንክ ሶ ኦሮሞም ደግሞ ከፉ አስበም። ይሄ በተለይ ደግሞ ጥንቃቄ ከጥግ የምትመጡ ሰዎች ኦሮሞ ሲባል መደነበሩ ሰዎች አዶንቲንክ ሶ ኦሮሞን አታውቁት። አዶንቲንክ ሶ ግለሰቦች ናቸው፣ እንደነ ጃዋር አይነቶቹ ናቸው። ጦርነት የአማራን ህዝብ ጦርነቱ እየጋለ እንዲሄድ የሚያደርጉት እነ ጃዋር ቤተሰቦች ናቸው፣ እነ ጸጋዬ አራርሳ ናቸው። እንደዚህ ቲርኪ ሚርኪዎች የታባታቸው ደግሞ ዶክተሬት ምናምን እንዳመጡ ዶክተር ምንም እኮ ሰው አባቴ ዶክተር ስለሆንክ ብቻ ዝም ብለህ ወይ ሰላምን ፍጠር ወይ ሌላ ጭቅጭቅ አትፍጠር። ትክክለኛ ዶክተሮች እኮ ስራቸውን እየሰሩ ነው። እናንተ ኢትዮጵያን የማፈራረስ ዶክተሬት ነው ያላችሁ። እዚህ ሚዲያ ላይ አልሳደብም፣ አስቡበት። እና አማራ ታጣቂ ወይ ፋኖች እውነቴን ነው የምላችሁ አስቡበት። ወደ ድርድር የሚያስፈልገው ነገር ወደ ሰላም መምጣት የሚያዋጣው ለክልሉ እናንተ ናችሁ። ኢትዮጵያ በቃ ታስፈልጉናላችሁ። ሻቢያንም አታስገቡ፣ ከወያኔም እንትን አትበሉ፣ ሰላም ፍጠሩ። እውነቴን ነው። ሰላም ስትፈጥሩ ይውልሲ ኤርትራ ራሷ የኤርትራ ህዝብ ወደ ኢትዮጵያ ይደባለቃል። እመኑኝ። የአማራ ታጣቂ ፋኖ በሰላም ድርድር ኢትዮጵያ ሰላም ከተፈጠረ የኤርትራ ህዝብ ምንም ጥያቄ የለውም። ኢሳያስን አይፈልገውም፣ ወደ ህዝቡ ነው የሚቀላቀለው። ምክንያቱም በእያንዳንዳችን ቤተሰብ ውስጥ ኤርትራዊ አለ። ምንም ልታደርግ አትችልም። በእኔ ቤተሰብ ውስጥ እጅግ ብዙ ኤርትራውያኖች አሉ። ምን ታደርጋለህ?
አንድ ኢሳያስን እኮ ማንሳት ነው። ለግላቸው ነው አገሩን የተከፋፈሉት እኮ ነገርኳችሁ። እንደ ሌሴቱ እንደምናምን ኪንግ ተብሎ ነው የምትከፋፈለው። ሌላ ምንም የሚመጣ ነገር የለም። ኢትዮጵያን ማስቀጠል የምትፈልጉ ከሆነ ሰላም ፍጠሩ። ይሄ ነው የሚያዋጣው። ከዛ በኋላ ኤርትራ ስትቀላቀል እመኑ ጅቡቲ ፌንት ነው የምታረገው። ወደው ሳይሆን በግዳቸው ይቀላቀላሉ። እነ ደቡብ ሱዳን ጥያቄ እኮ አቅርበዋል ኢትዮጵያ ጋር። እመኑ ኢትዮጵያ በዚህ እድገት ላይ እውነቴን ነው የምላችሁ የተማረ ሰው ድንቅ የሆኑ ልጆች እዛ ፋኖ ውስጥ አሉ። አባቴ ሰላም ፈጠር። ኢትዮጵያ ተቀየራለች። አንድ ስንሆን እውነት የጎረቤቶች አገሮች ሁሉ አባቴ ለኛም ፋይዳ መታወቂያ ይሰጠን ነው ብለው የሚቀርቡት እነ ሶማሌላንድ። እውነቴን ነው። ለምን አንድ ላይ መኖር ኢትዮጵያ በዚህ እድገት ላይ አስቡት። ኢትዮጵያ እኮ ምናምን እኔ አንዳንዴ እውነቴን ነው የምላችሁ በጣም አብይ 24 ሰዓት ነው የሚሰራውን ሰው አንድ መሳይ ኖ ዛሬ ተሰራው ይሄ ምናምን ቆርቆሮ ነው መብራት ምን ያደርጋል ዲኮሬሽን ሰው አስለቀቁ። እኔ ከተማው እንዴት እንዳደገ አይዶን ነው። እኔ አዲስ አበባን የምታውቁ ሰዎች አይዶንት የድሮ ምልክቶች ለምሳሌ 4 ኪሎ ላይ ያለው ሐውልት መንግስቱ ኃይለማርያም ባይኖር አዲስ አበባን አናቃትም። እመነኝ አዲስ አበባ የኖራችሁ ታውቃላችሁ። እነዚህ ምልክቶች ባይኖሩ እኔ አዲስ አበባን አላውቃትም። የድሮ ምልክቶች ስላሉ እንጂ ከተማው ተውቧል። ክፍለ ሀገሮች ሁሉ ተቀይረዋል። ባቴ ክፍለ ሀገሮች ሁሉ ተቀይረዋል። መንገዶች ፏ ብለዋል። እመኑ ፋኖ ወደ ሰላም ሲመጣ ኤርትራ ህዝብ ይቀላቀላል። ማአት ኤርትራ ህዝብ እኮ ነው ያለው በአሁን ሰዓት እንኳን እየተሰደበ የሚመጣው። ጎረቤቶች ሁሉ እባካችሁን አፕሊኬሽን ያስገባሉ። አንድ እንሁን ብለው ነው የሚመጡት። ትራስት ሚ እመኑ ሰላም ፈጠሩ። ሰላም ነው የሚያዋጣው። ጦርነት ምንም አይጠቅምም። መሳይ ምን ታውቁታላችሁ? ነገ እኮ ይቀየሳል። ነገ እኮ ይስቅባችኋል። ነገ ይስቅባችኋል። ሰራውለት አብይን የሚያወራላችሁ ሁሉ አብይ ነው፣ ብርሃኑ ጁላ እንደዚህ ነው፣ የኦሮሞ ጦር ነው ምናምን ነው አይደለም። የኢትዮጵያ ሰራዊት ነው። እመንም አትመንም የኢትዮጵያ ሰራዊት ነው። ነገ ወደ ሰላም ስትመጣ የተናገራችሁት ሁሉ አታከሩት። ርቃችሁም አትሄዱ። መሳይንም አትስሙት። ኢጅፕት ቢመቻት እኮ ፋኖ እኮ ሙሉ ለሙሉ እንትን ስላላለ እንጂ ፋኖን እኮ ፈንድ አድርጋ ኃይለኛ ጦርነት መፍጠር እኮ የሚፈልጉ ሰዎች ናቸው። ከእኔ ተጠይቃችሁ ሊሆን ይችላል። ግን ፋኖ በኢትዮጵያዊነቱ አይደራደርም። የኢትዮጵያንም ሰራዊት ማንቋሸሹ እንደመሳይ አግባብ አይደለም። የኢትዮጵያ ሰራዊት ከምን ጊዜም በላይ ታጥቋል፣ ብቃትም አላቸው። ፓወርፉል ነው የኢትዮጵያ ሰራዊት። ግብጽ አሁን ተንደርድራ ብትገባ ማን ነው የሚመጣው? ሸኔ ነው የሚመጣው ሊዋጋ? ወያኔ ነው የሚመጣው ወይስ ፋኖ ነው? ከግብጽ ጋር ትዋጋለህ? በአሁኑ ሰዓት ቢገባ የኢትዮጵያ ሰራዊት ነው የሚዋጋው። ለምን? እውነቱን አንነጋገርም። ወደ ሰላም ስትፈጥሩ ጎረቤት ሀገሮች ሁሉ ከኢትዮጵያ ጋር አንድ ነው። እባካችሁ ፋይዳ ለኛም ይድረሰን ነው የሚሉት። አመሰግናለሁ። መልካም ጊዜ። ቻው።